ሰላም ጤና ይስጥልኝ ክቡራትና ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የነጭ ሽንኩርት፣ የእርድ፣ የዝንጅብልናም የቁንዶ በርበሬ ድብልቅ የሚሰጣችሁን ድንቅ የጤና ጥቅሞቹንና አጠቃቀሙን ምን ያክል መጠቀም አለባችሁ፣ እንዴት አድርጋችሁ ደግሞ ብትጠቀሙት በጣም ምርጥ ነው፣ ምን አይነት ሰዎችስ መጠንቀቅ አለባቸው የሚለውን በዝርዝር በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ለሺህ ዓመታት ነጭ ሽንኩርት፣ እርድ፣ ዝንጅብልና ቁንዶ በርበሬ በወጥ ቤት ቅመምነት ብቻ ሳይሆን በአዩቬርዳ በባህላዊ የቻይንኛ ሕክምና እናም በአፍሪካ የፈውስ ወጎች ውስጥ እንደ ተፈጥሯዊ መድኃኒት ሲያገለግሉ ቆይተዋል። ያው ኢትዮጵያንም ጨምሮ ማለት ነው። ታዲያ ዘመናዊ ሳይንስ አሁን ጥንታዊ ፈዋሾች ሁልጊዜ የሚያውቁትን አረጋግጧል። እነዚህ አራት ቅመሞች የሰውነትን ሁሉንም ስርዓቶች ማለት ይቻላል ለመጠበቅ አብረው ይሰራሉ። እነዚህ ቅመሞች የአንቲ ኦክሲዳንት ይዘት አላቸው። እርጅናንና በሽታን ይዋጋሉ። አንቲ ኢንፍላማቶሪ ውህዶች አላቸው። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳሉ። በሽታ የመከላከል አቅምንም የሚያጠናክሩ ወኪሎችን ይዛሉ። ተፈጥሯዊ መርዝ ማጽጃዎችም ናቸው። የደም ዝውውርን እናም ሜታቦሊዝምንም የሚያፋጥኑ ናቸው። በመደበኛነት እናም በትክክል ጥቅም ላይ ሲውሉ እነዚህ ቅመሞች የአኗኗር ዘይቤ በሽታዎችን ለመከላከል፣ በሽታ የመከላከል አቅምን ለማጠናከር፣ የምግብ መፈጨትን ለማሻሻል፣ ልብን፣ አእምሮን፣ ጉበትን ለመጠበቅና ረጅም እድሜን ለመደገፍም ይረዳሉ። የመጀመሪያው ነጭ ሽንኩርት ተፈጥሯዊ አንቲባዮቲክ ያለው ሲሆን ነጭ ሽንኩርት ሲፈጭ ወይም ደግሞ ሲከተፍ የሚለቀቅ አሊሲን የሚባል ኃይለኛ የሰልፈር ውህድን ይዟል። እንደ ተፈጥሯዊ አንቲባዮቲክ እና ጸረ ቫይረስ ሆኖም ያገለግላል። ጥሩ የአንጀት ባክቴሪያዎችን ሳይጎዳ ጎጂ ባክቴሪያዎችን ይገድላል። የደም ፍሰትንናም የልብ ጤናንም ያሻሽላል። ከባድ ብረቶችን ከሰውነት ያጸዳል። ነጭ ሽንኩርት በታሪክ ውስጥ ኢንፌክሽኖችን፣ ጥገኛ ተውሳኮችን እናም ወረርሽኞችንም ለመዋጋት ጥቅም ላይም ውሏል። ሁለተኛው ደግሞ እርድ ነው። ወርቃማው አንቲ ኢንፍላማቶሪ ቅመም ነው። የእርድ ዋናው ንቁ ውህድ ኩርኩሚን ሲሆን ከሚታወቁት በጣም ጠንካራ ተፈጥሯዊ አንቲ ኢንፍላማቶሪ ወኪሎች ውስጥ አንዱና የመጀመሪያው ነው። ስር የሰደደ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የአብዛኛዎቹ በሽታዎች መነሻ ነው ኢንፍላሜሽን። ኃይለኛም አንቲ ኦክሲዳንት ይዘት አለው። አእምሮን፣ መገጣጠሚያዎችንና ጉበትንም ይከላከላል። ካንሰርን የሚከላከሉ መንገዶችንም ይደግፋል። ኩርኩሚን ለብቻው በሰውነታችን አይመጠጥም። ቁንዶ በርበሬ መመጠጡን እስከ 2000% ጨምረዋል። ሶስተኛው ደግሞ ዝንጅብል ነው። ዝንጅብል የምግብ መፈጨትናም የደም ዝውውር ማነቃቂያ ነው። ዝንጅብል ጂንጀሮል እናም ሾጋውል የተባሉ ለሙቀትናም ለፈውስ ውጤቱ ተጠያቂ የሆኑ ውህዶችን ይዟል። የምግብ መፈጨትንናም ንጥረ ነገሮችን መምጠጥን ያሻሽላል። የማቅለሽለሽናም የሆድ መነፋትንም ይቀንሳል። የደም ዝውውርን ያጠናክራል። የደም ስኳር እናም ኮሌስትሮልንም ያመጣጥናል። ዝንጅብል በተለይ ለሆድ ዕቃ፣ ለልብናም ለበሽታ መከላከል ጤና በጣም ኃይለኛ ነው። አራተኛው ደግሞ ቁንዶ በርበሬ ነው። ቁንዶ በርበሬ ንጥረ ነገሮች በሰውነት ውስጥ ጥቅም ላይ እንዲውሉ በከፍተኛ ሁኔታ የሚያሻሽል ፒፔሪን ይዟል። የእርድን፣ የቪታሚኖችን እናም የማዕድናትን መምጠጥን ይጨምራል። ሜታቦሊዝምን ያሻሽላል። የአንጎል ስራን ይደግፋል። የምግብ መፈጨትንም ይረዳል። ያለ ቁንዶ በርበሬ ብዙ ንጥረ ነገሮች ጥቅም ላይ ሳይውሉ በቀላሉ በሰውነት ያልፋሉ ማለት ነው። ስለዚህ ቁንዶ በርበሬ የንጥረ ነገሮችን
መመጠጥን የሚጨምር ድንቅ ቅመም ነው። ታዲያ የእነዚህ 4 ቅመሞች ዋና ዋና 14 ድንቅ ጥቅሞችን እነግራችኋለሁኝ። አንደኛ ኃይለኛ አንቲ ኢንፍላማቶሪ ናቸው። እርድናም ዝንጅብል የመቆጣት ወይም የኢንፍላሜሽን መንገዶችን ይዘጋሉ። ነጭ ሽንኩርት ደግሞ በደም ውስጥ ያሉ የብግነት ምልክቶችን ይቀንሳል። የመገጣጠሚያ ህመም ወይም ደግሞ አርትራይተስን፣ የልብ በሽታን፣ ስኳርንናም አውቶ ኢሚዩን ችግሮችን ለመከላከል ይረዳል። ሁለተኛ በሽታ የመከላከል ስርዓትን ያጠናክራሉ። ነጭ ሽንኩርት ባክቴሪያን እናም ቫይረሶችን ይዋጋል። ዝንጅብል ደግሞ ሰውነትን ያሞቃል እናም የመከላከል ምላሽንም ያሻሽላል። እርድ በሽታ የመከላከል ሚዛንን ይቆጣጠራል። አነስተኛ ኢንፌክሽን፣ ፈጣን የሆነ ማገገም፣ ጠንካራ በሽታ መከላከያ አቅም ይኖረናል። ሶስተኛ ልብን እናም የደም ስሮችንም ከጉዳት ይከላከላል። ነጭ ሽንኩርት የደም ግፊትን እናም መጥፎ ኮሌስትሮልን ይቀንሳል። ዝንጅብል የደም ዝውውርን ያሻሽላል። እርድ የደም ቧንቧ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ቁንዶ በርበሬ የደም መርጋት እንዳይፈጠር ይከላከላል። የልብ ድካምና የስትሮክ አደጋን ይቀንሳሉ። አራተኛ የምግብ መፈጨትን እናም የጨጓራ ጤናንም ያሻሽላሉ። ዝንጅብል የምግብ መፈጨት ኢንዛይሞችን ያነቃቃል። ቁንዶ በርበሬ የጨጓራ አሲድን ያነቃቃል። ነጭ ሽንኩርት ጎጂ የአንጀት ባክቴሪያዎችን ይገድላል። እርድ የሆድ ዕቃ ሽፋንን ይፈውሳል። የተሻለ የምግብ መፈጨት አነስተኛ የሆድ መነፋት፣ ዝቅተኛ ጋዝና ድርቀት እንዲኖር ይረዳሉ። አምስተኛ ጉበትን ከመርዝ ያጸዳል። ነጭ ሽንኩርት የጉበት መርዝ ማጽጃ ኢንዛይሞችን ያነቃቃል። እርድ ደግሞ የጉበት ሴሎችን ይከላከላል። ቁንዶ በርበሬ የማጽዳት ቅልጥፍናንም ይጨምራል። ለስባማ ጉበት መከላከያ እናም መርዝ ማስወገድን ከሰውነታችን ይረዳል። ስድስተኛ የደም ስኳር መጠንን ይቆጣጠራሉ። ነጭ ሽንኩርት የኢንሱሊን ሴንሲቲቪቲን ያሻሽላል። እርድ ደግሞ የኢንሱሊን ሬዚስታንስን ይቀንሳል። ዝንጅብል የስኳር መጨመርን ያረጋጋል። ለስኳር መከላከያ እናም ለቁጥጥርም ጠቃሚ ናቸው። ሰባተኛ የአንጎል ስራን እናም ማህደረ ትውስታንም ያነቃቃሉ። እርድ የአንጎል መቆጣትን ብግነቱን ወይም ደግሞ ኢንፍላሜሽን ይቀንሳል። ቁንዶ በርበሬ ደግሞ የአንጎል የደም ፍሰትን ያሻሽላል። ነጭ ሽንኩርት ከነርቭ መበስበስም ይከላከላል። የአልዛይመር እና የአእምሮ ጭጋግ አደጋን ይቀንሳሉ። ስምንተኛ ኃይለኛ የአንቲ ኦክሲዳንት ጥበቃን ይሰጣሉ። አራቱም ቅመሞች ፍሪ ራዲካሎችን በማጥፋት የሴል ጉዳትን ይከላከላሉ። እርጅናን ያዘገያሉ። የአካል ክፍሎችን ከጉዳት ይከላከላሉ። ረጅም የሆነ ዕድሜንም ያሻሽላሉ። ዘጠነኛ የክብደት መቀነስን እናም ሜታቦሊዝምንም ይደግፋል። ቁንዶ በርበሬ የካሎሪ ማቃጠልን ይጨምራል። ዝንጅብል የስብ መበስበስን ያሻሽላል። ነጭ ሽንኩርት የስብ ክምችትን ይቀንሳል። የሰውነት ክብደትንም በተፈጥሮ ለመቆጣጠር ይረዳሉ። አስረኛ የመገጣጠሚያ እናም የጡንቻ ጤናንም ያሻሽላሉ። እርድናም ዝንጅብል የመገጣጠሚያ ህመምን እናም ጥንካሬን ይቀንሳሉ። ነጭ ሽንኩርት ደግሞ ወደ ጡንቻዎች የሚሄደውን ደምን ያሻሽላል። ከመገጣጠሚያ ህመም ከጡንቻ ጥንካሬም እፎይታ ይሰጣሉ። 11ኛ ኢንፌክሽኖችን በተፈጥሮ ይዋጋል። ነጭ ሽንኩርት እንደ ተፈጥሯዊ አንቲባዮቲክ ይሰራል። ዝንጅብል እናም እርድ ደግሞ የቫይረስ እድገትን ይከላከላሉ። አነስተኛ ጉንፋን፣ ኢንፍሉዌንዛ እናም ኢንፌክሽኖች ችግሮችን ይቀንሳሉ። 12ኛ የቆዳ ጤናን ያሻሽላሉ። ብጉር የሚያመጡ ባክቴሪያዎችን ይቀንሳል። የቆዳ መቆጣትን ይቀንሳል። የደም ዝውውርን ያጠናክራሉ። ንጹህ የሚያበራ እናም ጤናማ ቆዳ እንዲኖረንም ይረዳሉ። 13ኛ የመተንፈሻ አካላት ጤናን ይደግፋሉ። ዝንጅብል ነፍጥን ያጸዳል። ነጭ ሽንኩርት የመተንፈሻ አካላት ኢንፌክሽኖችን ይዋጋል። እርድ ደግሞ የሳምባ ትቦ መቆጣት ወይም ደግሞ ብግነትን ይቀንሳል። ለአስም፣ ለሳል እናም ለሳይነስ ችግሮችም ጠቃሚ ናቸው። 14ኛ የካንሰር አደጋንም ሊቀንሱ ይችላሉ።
ኩርኩሚን፣ አሊሲን፣ ጂንጀሮል እናም ፒፔሪን የካንሰር ሴል እድገትን ይከላከላሉ። የእጢ መቆጣትንም ይቀንሳሉ። የበሽታ መከላከል ክትትልንም ይደግፋሉ። ጠንካራ በሽታ የመከላከል ሚናም አላቸው። በሽታዎችን ቀድሞ ለመከላከልም ይረዳሉ ማለት ነው። ታዲያ እነዚህን ድንቅ ቅመሞችን አብረው ለመጠቀም የተሻለው መንገድ ነጭ ሽንኩርትን ፍጩትናም ለ10 ደቂቃ ጠብቁ። ጠንካራ ውህዱ አሊሲን እንዲለቀቅ ማለት ነው። ከዛም እርድን ከቁንዶ በርበሬ ጋር ተጠቀሙት። ከጤናማ ስብ ጋር አዋህዱ። ከወይራ ዘይት፣ ከወተትና ከእርጎ ማለት ነው። እነዚህ አራቱንም ቅመሞች በመጠቀም አንድ ኃይለኛ የዕለት ተዕለት የፈውስ ድንቅ መጠጥን ልንገራችሁ። የነጭ ሽንኩርት፣ የእርድ፣ የዝንጅብልና የቁንዶ በርበሬ። ይህ መጠጥ ተፈጥሯዊ አንቲ ኢንፍላማቶሪ ጸረ ብግነት፣ በሽታ የመከላከል አቅምን የሚጨምር፣ ጉበታችንን የሚያጸዳ እናም የደም ዝውውርን የሚያሻሽል ቶኒክ የሆነ መጠጥ ነው። በየቀኑ ሲወሰድ ልብን፣ አእምሮን፣ የሆድ ዕቃን፣ ጉበታችንን፣ መገጣጠሚያዎቻችንን እናም በሽታ የመከላከል ስርዓታችንን በከፍተኛ ሁኔታ ይደግፋል። ለምንድን ነው ይህ መጠጥ በጣም ኃይለኛ የሆነው ካላችሁ እያንዳንዱ ቅመም ልዩ ሚናና ጥቅም ስላለው ነው። ነጭ ሽንኩርት ተፈጥሯዊ አንቲባዮቲክና የደም ስኳርን የሚያረጋጋ ነው። እንዲሁም ደግሞ የደም ስሮቻችንን ያጸዳል። እርድ ጠንካራ ጸረ ብግነትናም ጉበታችንን ጠባቂ ነው። ዝንጅብል ደግሞ የምግብ መፈጨት ማነቃቂያ እናም የደም ዝውውር አጠናካሪ ነው። ቁንዶ በርበሬ መምጠጥን ይጨምራል። በተለይ እርድን እስከ 2000% ማለት ነው። አንድ ላይ ሲሆኑ የተቀናጀ ውጤታቸው ለብቻቸው ከሚሰጡት ጥቅም እጅግ የላቀ ነው ማለት ነው። የሚያስፈልጋችሁ ግብአቶች 1 ኩባያ ለብ ያለ ውሃ፣ አንድ ትንሽ የነጭ ሽንኩርት ዘለላ ወይም ደግሞ ፍንካች የተፈጨ፣ ግማሽ የሻይ ማንኪያ ትኩስ ዝንጅብል የተፈጨ ወይም ደግሞ ሩብ የሻይ ማንኪያ የዝንጅብል ዱቄት፣ ግማሽ የሻይ ማንኪያ የእርድ ዱቄት ወይም ደግሞ ትኩስ እርድ፣ አንድ ቁንጥጫ ወይም ደግሞ ጥቂት መጠን ቁንዶ በርበሬ ግዴታና አስፈላጊ ነው። ምክንያቱም ንጥረ ነገሮቹ በደንብ እንዲመጠጡ ማለት ነው። እናም አንድ ሻይ ማንኪያ ያልተቀነባበረ ማር አስፈላጊ ከሆነ ማለት ነው። ከዛም ከቀዘቀዘ በኋላ በጣም ሳይፈላ ውሃው መጨመር ነው። አዘገጃጀቱ ነጭ ሽንኩርቱን ፍጩትናም ለ10 ደቂቃዎች አቆዩት፣ አሊሲን እንዲለቀቅ ማለት ነው። ከዛም ውሃውን አሙቁት። እርድ፣ ዝንጅብልና ቁንዶ በርበሬውን ለብ ባለው ውሃ ውስጥ ጨምሩ። የተፈጨውን ነጭ ሽንኩርት ከዛም ጨምሩበት። ከ5 እስከ 7 ደቂቃዎች እንዲዋሃድ ተዉት። ማር ከፈለጋችሁ ጨምሩ እናም በደንብ አማስሉት። ከዛም ቀስ ብላችሁ መጠጣት ነው። ለመጠጣት ደግሞ ምርጡ ጊዜ ጠዋት በባዶ ሆድ ምርጥ ነው። ለመርዝ ማጽዳት፣ በሽታን ለመከላከል አቅምን ለመጨመርና ለምግብ መፈጨት ምርጥ ነው። ማንኛውም የጨጓራ ችግር ካለባችሁ ግን በባዶ ሆድ እንዳትሞክሩት። ወይም ደግሞ ከቁርስ በኋላ ከ30 ደቂቃ በፊትም መጠጣት ትችላላችሁ። ታዲያ ይህንን በየቀኑ ብትጠጡ ምን ይከሰታል? የአጭር ጊዜ ጥቅሞች ከ7 እስከ 14 ቀናት የምታገኙት የተሻሻለ የምግብ መፈጨት፣ የሆድ መነፋትና የጋዝ መቀነስ፣ የጉልበት መጨመርና አነስተኛ ጉንፋን እናም ኢንፌክሽኖችን ይቀንስላቸዋል። የረጅም ጊዜ ጥቅሞች ደግሞ ከ1 እስከ 3 ወራት ውስጥ የምታስተውሉት የሰውነት ብግነት ወይም ደግሞ ኢንፍላሜሽን መቀነስ፣ የተሻሻለ የደም ዝውውር፣ የተሻሻለ የጉበት ስራ፣ የተመጣጠነ የደም ስኳርና ጤናማ መገጣጠሚያዎችና ቆዳ ይኖራችኋል። ታዲያ ይህንን መጠጥ መገደብ ወይም ደግሞ ማስወገድ ያለባቸው ሰዎች ምን አይነት ሰዎች ናቸው? የጨጓራ ቁስለት ወይም ደግሞ ከፍተኛ የሆነ የአሲድ ሬፍለክስ ችግር ያለባቸው፣ የጨጓራ አሲድ ወደ አፍ መመለስ ችግር ያለባቸው፣ ደምን የሚያቀጥኑ መድኃኒቶችን የሚወስዱ፣ ነፍሰ ጡር ሴቶች በተለይ ነጭ ሽንኩርትና እርድን መገደብ አለባቸው። ከቀዶ ጥገና በፊት ከ7 ወይም ደግሞ ከ10 ቀናት በፊት አስቀድማችሁ ማቆም ያስፈልጋል። እንዲሁም ሴንሲቲቭ ወይም ደግሞ ስሜታዊ ከሆናችሁ ነጭ ሽንኩርቱን ወደ ግማሽ ዘለላ የአንድ ፍንካች ግማሽ ወደሆነ ቀንሱ፣ ወይም ደግሞ በየ2 ቀኑ እየዘለላችሁ መጠጣትም ትችላላችሁ። ለምን ያክል ጊዜ ደግሞ መጠጣት ይቻላል? ከ3 እስከ 4 ሳምንታት በተከታታይ መጠጣት ትችላላችሁ። ከዛም ከ7 እስከ 10 ቀናት ደግሞ ሙሉ በሙሉ እረፍት ውሰዱ። ከዚያም ድጋሜ
መጀመር ትችላላችሁ። ለተጨማሪ ኃይል ደግሞ ግማሽ ሻይ ማንኪያ የኮኮናት ዘይት ወይም ደግሞ የወይራ ዘይት ጨምሩበት። የኩርኩሚንን መምጠጥንናም የአንጀት ፈውስን በእጅጉ ያሻሽላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።